ሰላም ጤና ይስጥልን። የተከበራችሁ የዓለም መድረክ የዩቲዩብ ቻናል ተከታታዮቻችን ዛሬ ሰኔ 11 ቀን 2018 ዓ.ም በአገር ውስጥና በዓለም አቀፍ መድረኮች የተከሰቱ እጅግ አንገብጋቢና ፈጣን ሰበር መረጃዎችን ይዘንላችሁ ቀርበናል። የዛሬ ዜናዎቻችን በአማራ ክልል የተጀመረውን አዲስ የእርቅ ሰላም ውይይት ፍንጭ፣ የአዲስ አበባ ከተማ አስተዳደር ስለመኖሪያ ቤት ፈላጊዎች ያወጣውን አዲስ መመሪያ፣ በሩሲያና በሰሜን ኮሪያ መካከል የተፈረመውን ታሪካዊ ወታደራዊ ስምምነት እንዲሁም የኢትዮጵያ ብሔራዊ ባንክ በህገወጥ የዶላር ጥቁር ገበያ ላይ የወሰደውን ጠንካራ እርምጃ ያጠቃልላል። እስከ ዜናው ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ወደ መጀመሪያውና መላው የሀገሪቱ ህዝብ በከፍተኛ ጉጉት ወደሚከታተለው ሰበር ዜናችን ስናልፍ በአማራ ክልል በተለያዩ ዞኖች ያለውን የጸጥታ ችግርና ወታደራዊ ፍጥጫ በዘላቂነት ለመፍታት አዲስ የተስፋ ጭላንጭል መታየቱ ተሰምቷል። የሀገር ሽማግሌዎችና የሃይማኖት አባቶች ያዋቀሩት ብሔራዊ የሰላም ኮሚቴ ትናንት ምሽት በሰጠው መግለጫ ከመንግስት ከፍተኛ የስራ ኃላፊዎችና ከፋኖ አመራሮች ጋር የመሰረታዊ ንግግር ፍንጮች መታየታቸውን ይፋ አድርጓል። ኮሚቴው እንደገለጸው ሁለቱም ወገኖች በንጹሃን ዜጎች ላይ እየደረሰ ያለው ማህበራዊ ቀውስ ለማቆምና ችግሮችን በጠረጴዛ ዙሪያ ለመፍታት ዝግጅታቸውን አሳይተዋል። ይህ አዲስ ተስፋ ሰጪ እርምጃ በክልሉ ዘላቂ ሰላም እንዲሰፍን ትልቅ በር ይከፍታል ተብሎ በብዙዎች ዘንድ ከፍተኛ ተስፋ ተጥሎበታል። ወደ ሁለተኛ የውስጥ መረጃችን ስናልፍ የአዲስ አበባ ከተማ አስተዳደር ዛሬ ማለዳ ባወጣው አዲስ መመሪያ የኮሪደር ልማትንና የከተማ መልሶ ማልማት ስራዎችን ተከትሎ ከቀያቸው ለተነሱ አነስተኛ ገቢ ያላቸው ዜጎች የሚሰጠውን የቤት ምትክ አሰራር ሙሉ በሙሉ ማሻሻሉን አስታውቋል። በአዲሱ መመሪያ መሰረት ለተፈናቃዮች የሚሰጠው የኮንዶሚኒየም እና የቤት ምትክ አቅርቦት ከማንኛውም የሰው እጅ ጣልቃ ገብነት ነፃ በሆነ መልኩ ሙሉ በሙሉ በዲጂታል ቴክኖሎጂ የታገዘ ግልጽ የዕጣ ስርዓት ይከናወናል። ይህ ውሳኔ የተላለፈው የአሰራር ግልጽነትን ለማረጋገጥና ዝቅተኛ ገቢ ያላቸው ነዋሪዎች መብታቸው በሚገባ እንዲጠበቅ ለማድረግ በመሆኑ የተገለጸ ሲሆን ውሳኔው በከተማ ነዋሪዎች ዘንድ ትልቅ አዎንታዊ ምላሽ እየተሰጠ ይገኛል። ዓለም አቀፍ መረጃዎቻችን ስናመራ የሩሲያው ፕሬዝዳንት ቭላድሚር ፑቲን በሰሜን ኮሪያ ያደረጉትን ታሪካዊ ጉብኝት ተከትሎ ሁለቱ ሀገራት እጅግ ኃይለኛ የሆነ ወታደራዊ ስምምነት መፈራረማቸው ተሰምቷል። እንደ ዓለም አቀፍ የሚዲያ ዘገባዎች መሰረት የተፈረመው ስምምነት ከሁለቱ ሀገራት በአንደኛው ላይ ከውጭ ኃይል ጥቃት ከተዘነዘረ ሌላኛው ሀገር በአስቸኳይ ሙሉ ወታደራዊና የደህንነት ድጋፍ ለመደራረግ የሚያስገድድ ነው። ይህ ታሪካዊና ያልተጠበቀ ውሳኔ አሜሪካንና ምዕራባውያን ሀገር በከፍተኛ ሁኔታ አስቆጥቷል። በጂኦፖለቲካው መድረክ ላይ አዲስ ኃይል ሚዛን የፈጠረው ይህ ስምምነት በዓለም አቀፍ ደረጃ ከፍተኛ መነጋገሪያ አጀንዳ ሆኖ ቀጥሏል። ወደ መጨረሻው የገበያና የኢኮኖሚ መረጃችን ስናልፍ የኢትዮጵያ ብሔራዊ ባንክ ዛሬ ባወጣው በሰበር መግለጫ ከአዲሱ የውጭ ምንዛሪ ማሻሻያ በኋላ በማህበራዊ ሚዲያዎች ገጾች የዶላር ጥቁር ገበያ ዋጋን ያለ አግባብ ሲያፈሱና ህገወጥ ዝውውር ሲያደርጉ በነበሩ ግለሰቦች ላይ ጠንካራ እርምጃ መውሰድ መጀመሩን አስታውቋል። ባንኩ ይፋ እንዳደረገው በተደረገው ጥብቅ የዲጂታል ክትትል በቴሌግራም ግሩፖችና በተለያዩ ዘዴዎች የጥቁር ገበያ ዋጋን ሲመሩ የነበሩ ከ50 በላይ የባንክ ሂሳቦች ሙሉ በሙሉ ታግደዋል። ብሔራዊ ባንክ ከጸጥታ አካላት ጋር በመተባበር በእነዚህ ግለሰቦች ላይ ህጋዊ ክስ መስርቶ ምርመራ የጀመረ ሲሆን የሀገሪቱን የፋይናንስ መረጋጋት ለማናጋት በሚንቀሳቀሱ ማንኛውም አካላት ላይ እርምጃ ተጠናክሮ እንደሚቀጥል በጥብቅ አስገንዝቧል። የተከበራችሁ የዓለም መድረክ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ወቅታዊ መረጃዎች እነዚህን ይመስሉ ነበር። ቪዲዮን ከወደዱት ላይክ ማድረጉን እንዳይረሱ። እንዲሁም በየቀኑ ፈጣን መረጃዎችን ለማግኘት ቻናላችንን አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ዛሬ ስለተሰማው በአማራ ክልል የተጀመረው የሰላም ውይይት ፍንጭ እና ስለ ብሔራዊ ባንክ ጠንካራ እርምጃዎች ያላችሁን ሀሳብ ከታች በኮሜንት መስጫው ላይ አስፍሩልን። በሌላ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ። ኢትዮጵያ ለዘላለም ትኑር።